በጣም ተጨንቅ ያለው ነፍሴ ተጨንቃለች ዱባይ ህዝብ በተሰበሰበበት ቦታ ላይ አሸባሪዎች ገብተው የገበያ ማዕከል የሚመስል ትልቅ ሞል ላይ አደገኛ ፍንዳታ አቡዳቢ ዱባይ የሳት ቃጠሎ መለከታለው በኢትዮጵያ ልብን የሚሰብር አንገት የሚያስደፋ የአገሪቱን ኢሜጅ ሊያበላሽ ወጣ የፕሌን ክራሽ የሚያደርግ ስፒሪት ያለው የአገራችንን ስመጥር የሆነ ኤርፖርት ስም የሚያጠለሽ ኢሜጁን የሚያበላሽ ፕሌንን መጥቶ የሚጥል አንድ ርኩስ መንፈስ ያለው ሶስተኛው የዓለም ጦርነት ሚድል ኢስት እዚህ ሚድል ኢስት ይጀምራል ኢራን አሜሪካን ስትመታ ያለው ራይት ናው ሩሲያ እንግሊዝ አገርን ስትመታ ያለው በአውሮፓ አደገኛ የሆነ ጦርነት ሲነሳ መለከታለው እግዚአብሔር እንደዚህ ይላል ወደ ሀገራችሁ ግቡ ኢትዮጵያውያንና ኤርትራውያን በመትችሉት ሁሉ አቅም ለተወሰነ ጊዜ ወደ ሀገራችሁ ሙቭ አድርጉ አንድ ትልቅ መስጊድ በአረብ ሀገርና በእስራኤል መካከል ያለ ስመጥር የሆነ ትልቅ መስጊድ በከባድ መሳሪያ ተመትቶ ሲወድማ ያለው የጌታ መንፈስ ትራምፕ የሚባል የሰይጣን ደቀ መዝሙር ለአንታይ ክራይስት ስፒሪት መንገድ ጠራጊ ነው ይልኛል የሰራዊቱ ጌታ እግዚአብሔር የሰለሞን ሶስተኛው መቅደስ ይሰራ ያለው ከመስጊዱ መፍረስ ጋር የተያያዘ ነው መቅደሱ ግንባታ የሚጀምረው በዚህ መካከል አደገኛ የአርማጌዲዮን ጦርነት በመድሪቱ ላይ ይመጣል እስራኤል ማቅ ተለብሳለች ለቅሶ ይሆናል ዋይታ ይሆናል ብዙ ደም ይፈሳል ንጹሃን ያልቃሉ አለ ጌታ በአውሮፓ አደገኛ ነገር ይሆናል አሜሪካ እንደሰም ትቀልጣለች አስፈሪና አስደንጋጭ ፍንዳታ ያለው እስከ ሰማይ ደመና የሚደርስ አደገኛ የመሬት መሰንጠቅ በዓለም ተሰምቶ ታይቶ የማይታወቅ መሰንጠቅ በእግዚአብሔር ፊት ነበርኩ ሰው አደገኛ ራእይ አይቼ ነው ወደዚህ የመጣሁት አደገኛ ራእይ አይቻለሁ የበቀል መናፍስቶች ምድር ተከፍቶ ሰባት መናፍስቶች ከምድር ምርት ሲወጡ የሰማይ አምላክ እግዚአብሔር አመልክቶኛል እነዚህ ሰባት መናፍስቶች እጅግ በጣም ክፉ ዘመናቸው ደርሶ ጊዜያቸው ደርሶ በምድር ላይ ሊመጣ ያለውን ጦርነት ለማሳወጅ ከምድር እምብርት ኪዳን አድሰው ኃይል ተሞልተው የወጡ መናፍስቶች ናቸው የሰማይ አምላክ እግዚአብሔር በራእይን አሳየኝ እነዚህ ሰባት መናፍስቶች ከምድር እምብርት ከወጡ በኋላ በሰባት አገር መሪ በአገር ገዢዎች ላይ በነገስታት ውስጥ እነዚህ መናፍስቶች ሲገቡ አየው የሰማይ አምላክ እግዚአብሔር እነዚህ መናፍስቶች በሰባት መሪዎች ላይ ከገቡ በኋላ በዓለም ላይ የሚሆነው ነገር ደግሞ የሰማይ አምላክ እግዚአብሔር አይኖቼን ከፍቶ በመንፈስ አሳየኝ ለዛሬ ሱል እናገር በዚያ አደገኛ ጥፋት አደገኛ ጦርነት አደገኛ የእባቡ ልጆች የሉሲፈርን ሐሳብና እቅድ ለማስፈጸም በመናፍስቱ ዓለም መንፈስ ፕሮሰስ ለተደረገው ስፒሪት ገብቶባቸው የመጨረሻውን ፊሽካ ሊነፉ ሽርፍራፊ ሰከንድ ቀርቷቸው አላለኝ መንፈስ ቅዱስ ጌታ እግዚአብሔር የጌታ መንፈስ አንድ ነገር ያወራይ ነበር ከአዳም እስከ ውሃ ጥፋት እስከ ኖህ ዘመን ድረስ 2000 ዓመት ከአብርሃም እስከ ክርስቶስ መወለድ ድረስ 2000 ዓመት ከክርስቶስ ማረግ በኋላ ዳግም እስከ መምጣት 2000 ዓመት ኦሬዲ 6000 ዓመት ኦሬዲ ተጠናቆ ፍጻሜውን አግኝቷል የመጨረሻው መጨረሻ ላይ ደርሰናል አርማጌዲዮን የሰማይ አምላክ እግዚአብሔር በናዝሬቱ ጌታ በኢየሱስ ምን መናገር ከብዶኛል በጣም ተጨንቅ ያለው መንፈስ ቅዱስ ነው የሚያቀው ነፍሴ ተጨንቃለች አርማጌዲዮን የሚፈጸምበት ሲዝን ገባልኝ ጌታ መንፈስ ቅዱስ እግዚአብሔር ሰባት መናፍስቶች ከጥልቁ ኃይል ተሞልተው ኪዳን አድሰው የነፍስ መስዋዕት ለመውሰድ በሰባት ነገስታቶች ውስጥ ሲገቡ አየው ነገስታቶቹንም የሰማይ አምላክ እግዚአብሔር አመለከተኝ ሰው መንፈስ ቅዱስ ጌታ እግዚአብሔር እንዲህ ይላል ሊመጣ ካለው ጥፋትና እልቂት ለማምለጥ እንድትችሉ መንፈስ ቅዱስ ጌታ እግዚአብሔር ፊቴን ፈልጉ ንስሐ ግቡ ይላል መንፈስ ቅዱስ ጌታ እግዚአብሔር ሆይ ቤተክርስቲያን ንቂ ቤተክርስቲያን ተነሺ ይላል እነሆ ሙሽራው በደጅ ነው ጆሮ ያለው ትውልድ ካለ ይስማ ኡላሃባሲ ጊዳአቦስ ሶሎንዶ ቢረ አኪላ ቪንደር ከኒ አማጋባሲ አዱ ያባካባያ እንደዚህ አያለው ራይት ናው ሌላ አሁን ሰበር ሰማለው በመንፈስ አያለው የሉል እግዚአብሔር መልአክ መጥቶ ራይት ናው በቀኝ ቆሞ ሲያወራኝ መለከታለው በዚህ ሰዓት ዱባይ ምድር ላይ የርኩሰትና የጥፋት ልጅ ህዝብ በተሰበሰበበት ቦታ ላይ ቴሮሪስት ወይንም ደግሞ አሸባሪዎች ገብተው ልክ የገበያ ማዕከል የሚመስል ትልቅ ሞል ላይ አደገኛ ፍንዳታ ራይት ናው ዱባይ
አቡዳቢ፣ ዱባይ፣ ሻርጃ እስራኤል ቅዱስ ጌታ እግዚአብሔር ስለነዚህ ምድር እንድጸልይ ራይት ናው ይናገረኛል። አንድ ብርቱ መልአክ ያለው ዶሆይ 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 ዶሆይሳ ወላሃቪ አሚባ ወይዳካስ ኢልቪኒ ኢሚ ክራሃዳ ወዳሽ ለአጉር ረቢ አሊ ቫንደር ዲና አካማሱ ብራሃዲያኖ ሳካባያ ዱባይ፣ አቡዳቢ፣ ሻርጃ ሩቅ ባልሆነ ጊዜ የርኩሰት ልጅ የጥፋት ልጅ የእባብ ልጅ መናፍስቶች ወደዚህ ምድር ሲገቡ አያለው። አሁን ነው ማየው። በዛ ያላችሁ ክርስቲያኖች እባካችሁ ተጠንቀቁ። እንደ ነብይ መልእክት እየተናገርኩ ነው። ጌታ መንፈስ እንደዚህ ይለኛል። አይሰሙም። ይሄን ቪዲዮ አሁንም ይሳለቁበታል። ግን የምትናገረውን ቃል ሁሉ በምድሪቱ ላይ ይፈጽማለሁ። የሚሰማ ነፍሱን ያስመልጣል፣ መዳንና ማምለጥ ይሆንለታል። እኔ የምናገርህን ቃል በትውልዱ ጆሮ ተናገር የሚል ድምፅ አሁን እሰማለሁ። ዱባይ በከበረው ደም ትሸፈን። ቴሮሪስት ያለው አደገኛ ሴኩሪቲ አዎ ባለባት ምድር ዱባይ፣ ደህንነቷ ሰላማ በተጠበቀ ምድር ዱባይ አደገኛ ፍንዳታ የእሳት ቃጠሎ መለከታለሁ። ዱባይ ይሄን እየተመለከትኩኝ ራይት ናው ስፒሪት ሪልም ላይ በመንፈሴ የሰማይ አምላክ እግዚአብሔር አንድ በኢትዮጵያና በአፍሪካ ምድር ላይ አደጋ ጣይ መንፈስ ወጥቶ ያሳየኛል። ልብ አድርጉ። በኢትዮጵያ ደግሞ በአፍሪካ ላይ አያለው ራይት ናው በሁለቱ ምድር ላይ ይህ የማየው ስፒሪት አደጋ ጣይ መንፈስ ነው። ሩቅ ባልሆነ ጊዜ በምድራችን ላይ ልብን የሚሰብር አንገት የሚያስደፋ የአገሪቱን ኢሜጅ ሊያበላሽ ወጣ የፕሌን ክራሽ የሚያደርግ ስፒሪት ያለው እግዚአብሔር እሳት ይብላው፣ የመለኮት እሳት ይብላው። ሐሳብና አጀንዳው በኢየሱስ ስም የተገለበጠ ይሁን። አይሳካለት፣ አይሁንለት በናዝሬቱ ጌታ በኢየሱስ ስም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በኢትዮጵያ ምድር ላይ ያሉ ፕሌኖች ሁሉ በከበረው ደም የተሸፈኑ ይሁኑ። ቅዱሳን መላእክቶች ራይትናው እንዲንቀሳቀሱ እንደ እግዚአብሔር ነብይ ተነብያለሁ። ኦሆ ሳቢ ሚና አክራሃት ያለው ሰካባያ አደጋ ጣይ ስፒሪት በአፍሪካ በኢትዮጵያ የአገራችንን ስመጥር የሆነ ኤርፖርት ስም የሚያጠለሽ ኢሜጁን የሚያበላሽ ፕሌንን መጥቶ የሚጥል አንድ ርኩስ መንፈስ ያለው በጌታ በኢየሱስ ስም እሳት ከሰማይ ወርዶ ሲብላው ራይትናው። ጸልዩ። ለደቂቃ ለኢትዮጵያ እንጸልይ 2 ሚኒትስ። ለአብራሪዎችን ጸልይ፣ ለፕሌኖችን ጸልይ 2 ሚኒትስ። ቅዱስ ነህ፣ ጻድቅ ነህ፣ ታስመልጣለህ። ዶሮ ጫጩቶቿን ከከንፏ በታች እንደምትሰበስብ ትሰበስባለህ። በጌታ በኢየሱስ ስም የትኛውም ከኢትዮጵያ ምድር የሚነሳ ከሌላ ምድር ተነስቶ ወደ ኢትዮጵያ ኤርፖርት የሚያርፍ ፕሌን ሁሉ በከበረው ደም የተሸፈነ ይሁን በጌታ በኢየሱስ ስም። መናፍስቶች ይመቱ። አደጋ ጣይ መንፈስ የታረደ ይሁን። ኃይል ስልጣናት ይመቱ። አየሩን የገዛ መንፈስ አደጋ ጣይ የነፍስ መስዋዕት ሊወስድ የወጣ በኢየሱስ ስም የታረደ ይሁን እንጂ ሰስነም አትችልም። እቅድን አፈርሳለሁ፣ ምክርህን አፈርሳለሁ፣ ኔትወርክህን በጣጥሳለሁ፣ አጀንዳህን ገለብጣለሁ፣ መሰዊያህን አፈርሳለሁ። አንተ ጨለማ ሉሲፈር የእግዚአብሔር እሳት ወርዶ ከሰማይ ይብላ። ሂድ በኢየሱስ ስም ተበተን። ጃላሳዲ አጊዳ ሳካዲ ላባንዶር ተለከባ ኢና ኮርቶሎ ቦጂና ማክሮሆዶሎ ሶኮቦያ ዱባይ፣ አቡዳቢ፣ ሻርጃ በከበረው ደም ትሸፈን። በዛ ያለው የሰው ዘር ሁሉ ማምለጥ ይሁንለት። እነዚህ ክፉ መንፈስ ተሞልተው ምድሪቱ ላይ እግዚአብሔር ሆይ ጥፋትና ፍንዳታ ለመፍጠር የሚገቡ ኃይላት በኢየሱስ ስም እጅ ከፍንጅ ይያዙ፣ አይሳካላቸው። ኔም ኦፍ ጂሰስ። እግዚአብሔር እንደዚህ ይለኛል። የሶስተኛው የዓለም ጦርነት ሚድል ኢስት እዚህ ሚድል ኢስት ይጀምራል። ሩቅ አይደለም፣ ዘመኑ ደርሷል። የጥፋት ልጅ የርኩሰት ልጅ ዘመኑ እንዳለቀ አውቆ በአመጽ የተነሳበት ሰዓት ነው ይላል መንፈስ ቅዱስ ጌታ እግዚአብሔር። ኢራን አሜሪካን ስትመታ ያለው ራይት ናው። ሩሲያ እንግሊዝ አገርን ስትመታ ያለው በአውሮፓ አደገኛ የሆነ ጦርነት ሲነሳ መለከታለሁ። ራይት ናው እያየሁ ነው የምነግራችሁ። እግዚአብሔር እንደዚህ ይላል፣ ወደ ምድራችሁ ተመለሱ፣ ወደ ሀገራችሁ ግቡ፣ ማምለጥ ይሆንላችኋል። አምላክ እግዚአብሔር በዛ ከሚመጣው ቁጣና ጥፋት እንድታመልጡ ፊቴን ፈልጉ። ከቻላችሁ ኢትዮጵያውያንና ኤርትራውያን በምትችሉት ሁሉ አቅም ለተወሰነ ጊዜ ወደ ሀገራችሁ ሙቭ አድርጉ። እንደ ነብይ መልእክት እየተናገርኩ ነው። ኢራን በአሜሪካ ላይ ጥቃት እንደዚህ አያለው። አንድ ትልቅ መስጊድ በአረብ ሀገርና በእስራኤል መካከል ያለ ስመጥር የሆነ ትልቅ መስጊድ ኦ ኢየሱስ
በከባድ መሳሪያ ተመትቶ ሲወድማ ያለው በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን እቅዳቸው የፈረሰ ይሁን፣ ምክራቸው የፈረሰ ይሁን፣ አጀንዳቸው የፈረሰ ይሁን። እያየሁንም ነግራችሁ ራይት ናው አያለው ካልኩ አያለው፣ እሰማለሁ ካልኩ እሰማለሁ። የመለኮትን ድምፅ ሳልጨምር ሳልቀንስ አስተላልፋለሁ። አጀንዳዬ የክርስቶስን ሐሳብ ማገልገል ብቻ ነው። አምናት ፖለቲሽያን የጌታ መንፈስ ትራምፕ የሚባል የሰይጣን ደቀ መዝሙር ለአንታይ ክራይስት ስፒሪት መንገድ ጠራጊ ነው ይለኛል የሰራዊቱ ጌታ እግዚአብሔር። የተበታተኑ የተለያዩ ሲመስሉ ሁሉም ይላል መንፈስ ቅዱስ ጌታ እግዚአብሔር ለአንዱ ለሉሲፈር ኪንግደም ነው የሚሰሩት ይላል መንፈስ ቅዱስ ጌታ እግዚአብሔር። አንድ ትልቅ ሚድልስ ውስጥ ትልቅ መስጊድ ያንን ተከትሎ አንድ የሚከወን ክንውን መለከታለሁ በመንፈሴ ራይት ናው። የሰለሞን ሶስተኛው መቅደስ ይሰራ ያለው ከመስጊዱ መፍረስ ጋር የተያያዘ ነው። መቅደሱ ግንባታ የሚጀምረው በዚህ መካከል አደገኛ የአርማጌዲዮን ጦርነት በምድሪቱ ላይ ይመጣል። እስራኤል ማቅ ተለብሳለች አለ። ለቅሶ ይሆናል፣ ዋይታ ይሆናል፣ ብዙ ደም ይፈሳል፣ ንጹሃን ያልቃሉ አለ ጌታ። ቴንክ ዩ ፋዘር ቴንክ ዩ። ቤተክርስቲያን ተነሽ፣ ሙሽራው በደጅ ነው። በአውሮፓ አደገኛ ነገር ይሆናል። አሜሪካ እንደሳን ትቀልጣለች። ይሄን ተከትሎ በመንፈሴ ራይት ናው እስከ ሰማይ ደመና የሚደርስ ከዚህ በፊት በምድር ላይ ሆኖ የማያውቅ አስፈሪና አስደንጋጭ ፍንዳታ ያለው እስከ ሰማይ ደመና የሚደርስ እስከ ሰማይ ደመና የሚደርስ ከፍተኛ ሱናሚ ይነሳል። ከፍንዳታው ጋር ተያይዞ አደገኛ የመሬት መሰንጠቅ በዓለም ተሰምቶ ታይቶ የማይታወቅ መሰንጠቅ ይሆናል። ቴንክ ዩ ሆሊ ስፒሪት። መልእክቴን ጨርሻለሁ። ጨርሱ። እግዚአብሔር ይባርካችሁ። ማምለጥ እንዲሆን መሰወር እንዲሆንላችሁ ንስሐ ግቡ፣ ፊቱን ፈልጉ፣ እግዚአብሔር ጋር ተስማሙ። የነገርኳችሁ ፕሮፌሲ ሁሉ እጅ በእጅ ይፈጸማል። ከዚህ በፊት የነገርኳችሁ ዓለም አቀፍ ትንቢቶች ሁሉ እንደተፈጸመው እንዲሁ ይፈጸማል። እግዚአብሔር ምድራችንን ኢትዮጵያ በከበረው ደም ይሸፍናታል። ለምድራችን ለኢትዮጵያ ማምለጥና ዳግመ ትንሣኤ ይሆናል። ትንሣኤ ይሆናል። ትንሣኤ ይሆናል። እጅን ሪከርድ አድርጋችሁ ያዙ። ከኢትዮጵያ ውጪ ያለ ምድር ሽሪንክ ሲያረግ ኢትዮጵያ ለዓለም ፈርጥ ትሆናለች። ኢትዮጵያ በነገር ሁሉ ሰብራ ትወጣለች። ጥቁሮች፣ ነጮች፣ ኤርትራውያን፣ ኢትዮጵያውያን ወደ ምድራችን ይገባሉ። ማምለጥና መሰወር ይሆናል። በላይ በሰማይ እልፍ ጊዜ እልፍ ፕሮፌሲ እየነገርኳቸው ነው። መላእክት ያለው በሁሉም ቀኝ እጃቸው ላይ መለከታ ያለው አረ ሙሽራው ሊመጣ ነው። የማመልከው እግዚአብሔር ምስክሬ ነው። ሙሽራው ሊመጣ ነው። ሙሽራው ሊመጣ ነው። አንተ የተኛ ንቃ፣ ከሙታን ተነስ። ራቅም በኮተትን ስትቆተት የዚህን ዓለም ነዋይ ስታሳድድ በእድሜ ላይ እንዳይመሽ ቶሎ የማይጠፋው እሳት ባህር እንዳትገባ። የመዳን ራስ ክርስቶስ ኢየሱስ ነው። ትሰማኛለህ? ንስሐ ግባ። ትሰምኛለሽ? ንስሐ ግቢ። ተመለሽ። እርጉዝ ሴትን ድንገት ምጥ እንደሚይዛት እግዚአብሔር አምላክ ይናገረኛል። ዓለም ምድር በምጥ የምትያዝበት ሰዓት ነው። ሩሲያ፣ ቻይና፣ ሰሜን ኮሪያ ከኢራን ጋር አብረው የዓለም ኃያላን ማን እንደሆኑ የሚያሳዩበት ሰዓት ነው። አሜሪካ ምንም ተራ ኢምንት ጥራቀባው እንደሆነች ለዓለም ሕዝብ የሚያሳዩበት ሰዓት ነው። ከመላሴ ጸጉር ትነቅላለህ። እኔ ነብይ ነኝ። የምነግርህ የመለኮትን ድምፅ ነው።
በቀኝ እጃቸው መለከት ይዘዋል። እነዚህ እልፍ ጊዜ እልፍ ማያቸው መላእክቶች የአምላካቸውን ትእዛዝ የሚጠብቁ ናቸው። ይህ ቀንደ መለከት ይነፋል። 25 አልቆ 26 ሲገባ ሐሰተኛው ክርስቶስ ማኒፌስት ያደርጋል፣ ተገልጦ ይወጣል። አንድ አደገኛ መስጊድ ይመታሉ። በዚህ መካከል ቱርክ፣ ግብጽ፣ የአረብ ሀገራት በእስራኤል ላይ ይሰምታሉ። ዘካርያስ 12 ይፈጸማል። ሕዝቅኤል 37 ይፈጸማል። ጎግ ማንጎግ ይሆናል። ከዚህ ጦርነት በኋላ አርማጌዶን ይመጣል። ከአርማጌዶን በኋላ ራሱ ክርስቶስ የሚሳተፍበት ጦርነት ከሆነ በኋላ በእስትንፋሱ የሉሲፈርን ኪንግደም ዲስትሮይ ያደርጋል። ቤተክርስቲያን ትነጠቃለች። ሙሽራው ክርስቶስ ኢየሱስ በክብር ይመጣል። የ1000 ዓመት መንግስት ነው በዚህ ምድር ላይ ተገልጦ ይታያል። አሕዛብን በብረት በትር የጌታ ኢየሱስ ይገዛቸዋል። ተነስ ተነሽ ተነስ ተነሽ ታው እግዚአብሔር ነግሮሃል። ከዚህ 2 ዓመት በፊት የ20 እና የ30 ዓመት እቅዶቻችሁን ፈትሹ ብለዋል እግዚአብሔር። 20 ዓመት ታቅዳለህ? ቀለኛ ነህ በጣም። 20 ዓመት ና የ7 ዓመቱ ፕሮፌሲ እግዚአብሔር 3 እና 4 ከፍሎ ሲያሳየኝ 3ቱ ዓመት የነገርኳችሁ ሁሉ ተፈጽሞ አልቋል። 4ኛው ዓመት ጀመረ። 4ኛው ዓመት ገብቷል። ትራምፕ ብዙ ክርስቲያኖችን እንደ ማዕበል ወደ ሲኦል የሚከት ክርስቶስ ተቃዋሚው መንፈስ መንገድ ጠራጊ መጥምቁ ዮሐንስ የኢየሱስን መንገድ እንደጠረገ የአንታይ ክራይስት ስፒሪት መንገድ ጠርገው በኢየሩሳሌም መቅደሱን የሚያቆም እዛ ያለውን ደግሞ መስጊድ የሚመታ ስፒሪት በላዩ ላይ አለ። የነገርኳችሁ ነው ፕሮፌሲ፣ የነገርኳችሁ ነው ትንቢት። እግዚአብሔር ሙስሊም ወንድሞቻችንን በደም ይሸፈን። አላስቃ የሚባል መስጊድ ታውቃላችሁ? በጣም ሂውጅ የሆነ ጃይንት እግዚአብሔር በደም ይሸፍነው። እሱ መስጊድ እግዚአብሔር በደም ይሸፍነው። አላስቃ መንፈስ ዓለም ላይ መሰማው ነው ነገር እግዚአብሔር በደም ይሸፍን። በአረብ ሀገር ያሉትን ሙስሊም ወንድሞቻችንን እግዚአብሔር በደም ይሸፍን። ይውላችሁ አንድ ያልገባችሁ ሚስጥር አለ። አሁን ያሉ ዕብራውያን ትክክለኛ ጄኒውን የሆኑ ዕብራውያን አይደሉም። የክርስቶስ ተቃዋሚዎች ናቸው። ክራይስትን የማይቀበሉ ክርስቶስ እንደተወለደ እንደሞተ እንዳረገ የማይቀበሉ አልተወለደም ብለው ክርስቶስን የካዱ ካዲያን ናቸው እነሱ። እነዚህ ደግሞ አሁን ያሉት እስራኤል ምድር ላይ ያሉት ዕብራውያን ራባይ ተብለው የሚጠሩት የአንታይ ክራይስት ስፒሪትን ወደ ምድር ገልጠው የሚያመጡ ናቸው። ከዚህ በኋላ ነው ትክክለኞቹ 144 ሺዎቹ እውነተኛ ራባዮች የሚነሱት። ከዚህ በኋላ ነው ሪቫይቫል የሚነሳው። የ7 ዓመቱ የምጽ ዘመን ሲመጣ በራእይ በዳንኤል የተነገረው ሲፈጸም 3 ዓመት ተኩል ሲፈጸም እስራኤል እንደገና ታብባለች። እስራኤል እንደገና ትነቃለች። ሂድ ግባ ዩቲዩብ ላይ ስለ አርማጌዶን መንፈስ ቅዱስ የተናገረውን ትንቢት ሂድናየው ሙሉ ስማ። ትነቃለህ። ኢራንም እስራኤልም የተቀረውም ዓለምን ገፍቶ ወደ አንድ መልክ ወስዶ የሚሰጣው ለሉሲፈር ኪንግደም ነው። የነገርኩህ ነው። ጨርሻለሁ። ጆሮ ካለ በደንብ ስማኝ። የሚያስተውል ልብ ካለ በደንብ አስተውል። አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ኢየሱስ ያበራልሃል ተብሎ እንደተጻፈ ከሚመጣው ከፍርዱ ሰዓት ዓለም ሽሪንክ ስታረግ፣ ምድር ሲሰነጠቅ፣ ታላላቅ ጦርነቶች አሁን ሲመጡ እንድታመልጥ እንደ ፔሪያና እንደ ይሳኮር ቤተሰብ ዘመንን በደንብ አድርገህ በመንፈስ ዓለም አሽተተው። ቤተሰቦችን አስመልጥ፣ ሚስት ልጆችን አስመልጥ፣ ቤተሰቦችሽን አስመልጪ፣ ባልና ልጆችሽን አስመልጪ። እግዚአብሔርን ተናግሯቸዋል። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። ምንም አይነት ክፉ ነገር ወደ ቤታችሁ አይግባ፣ መቅሰፍትም አያገኛችሁ። እግዚአብሔር አምላክ ዕብራውያንን የሞት መልአክ ሲመጣ የሞት መልአክ የኪዳን ሕዝብ ጓዳ እንዳይገባ በጉበል ላይ የተቀባው ያ ነውር የሌለበት የበጉ ደም ለእስራኤላውያን ሰላምና ረፍትን እንደሰጣቸው በአሕዛብ ጓዳ ከነገሥታት እስከ ባሪያይቱ ቤት ሞት እንደሆነ በጌታ በኢየሱስ ስም ክቡር የሆነውን የክርስቶስን ደም በቤታችሁ ረጫለሁ። ባላችሁበት መንደርና ከተማ ረጫለሁ። ይሄ ደም ትኩስ ነው፣ ሕያው ነው። ከአባቶቻችሁ ከወረሳችሁት ከከንቱ ከሚያልፍ በብርና በወርቅ ሳይሆን ክቡር በሆነው በክርስቶስ ኢየሱስ ደም እንደተዋጃችሁ አታውቁምን? የኮርማ አይደለም፣ የዋኖሶችና የበጎች ደም አይደለም፣ የኢየሱስ ደም ከአቤል ደም ይልቅ የሚናገር ያውና ትኩስ የሆነ ደም። በዛችኛዋ ሽርፍራፊ ሰከንድ ሲቀር ከፊታቸው ቀይ ባህር ከኋላ
ብዙ ዘመን የሰለጠነ የግብጽ ሰራዊት ፈረስና ሰረገላ ጦር ሲመጣ እግዚአብሔር መልአኩን በመካከል እንዳስገባ እዚህ መንደር ብርሃን እዚህ መንደር ጨለማ እንደሆነ እግዚአብሔር አምላክ በኪዳን ሕዝብና በጠላቶቻቸው መካከል እግዚአብሔር ቦርደር እንዳደረገ ልዩነት እንዳደረገ እዛ መንደር ሲደበደብ እናንተ መንደር ብርሃን እንዲሆን እዛ ጨለማና ሞት ሰቆቃ ዋይታ ሲሆን እናንተ መንደር ምስጋናና እልልታ እንዲሆን ይሄንን አብዝቼ ጸልያለሁ። እናንተ ምን ጸልዩ። እግዚአብሔር በደም ይሸፍናችሁ። የክርስቶስ ኢየሱስ ደም በቤታችሁ የተረጨ ልጆቻችሁ ላይ ባሎቻችሁ ሚስቶቻችሁ ላይ የተረጨ ይሁን። በእስራኤል ምድር ያሉ እግዚአብሔር ሆይ ኢትዮጵያውያን እናቶች ልጆቻችሁን ወደ ጦርነት ስፍራ ይላኩ። እግዚአብሔር ሆይ ጓዳቸው ላይ ለቅሶ ዋይታ ይምጣ። አባ እኔ እንደዛ አይቻለሁ። ብዙ ኢትዮጵያውያን ልክ መቀነት በዚህ በወገባቸው አስረው በቤታቸው ድንኳን ተጥለው ዋይ ሲሉ ሲያለቅሱ ተመልክቻለሁ። እግዚአብሔር ሆይ ይህ ሞት ከነሱ ጓዳ የተከለከለ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። በእስራኤል ምድር ያሉ ኢትዮጵያውያን ልጆቻቸውን ወንድና ሴት ልጆቻቸውን ወደ ጦር ሰፈር የላኩ በጌታ በኢየሱስ ስም በጦር ስፍራ ባሉበት ቦታ ክቡር በሆነው በክርስቶስ ኢየሱስ ደም የተሰወሩ ይሁኑ። ልጆቻቸው ጓዳቸው ላይ ለቅሶ አይምጣ፣ ዋይታ አይምጣ፣ ሪታ ይሁንባቸው። እግዚአብሔር ሆይ በደም ሸፍን፣ በደም ሸፍን፣ በደም ሸፍን። ምድራችንን ኢትዮጵያ በደም ሸፍን። ምድራችንን ኢትዮጵያ በደም ሸፍን። ነገስታቱ ገዢዎችን በደም ሸፍን። መሪዎቻችንን በደም ሸፍን። በጌታ በኢየሱስ ክርስቶስ ስምና ስልጣን በኢትዮጵያ ራዳር ውስጥ እግዚአብሔር ሰብሮ ሊገባ የሚፈልግ የትኛውም የጦር መሳሪያ ካለ የተከለከለ ይሁን። ሰማይ ላይ ይከልከል፣ ሰማይ ላይ ይከልከል። ምድራችን በደም ትሸፈን። ይሄ ምስኪን ህዝብ ክቡር በሆነው ደም የተሸፈነ የተጋረደ ይሁን። እቺን ምድር ሸፍናት፣ እቺን ምድር አስመልጥ፣ እቺን ምድር እግዚአብሔር ጋርድ። አባ ለመንኩ የኔ ጌታ ስምን ጠራው። በኢትዮጵያ በአራቱ ማዕዘን ስምን ጠራው፣ ስምን ጠራው። አባ ስምህን ጠራው። የስምህ ኃይል የስምህ ጉልበት በምድራችን ላይ ይምጣ። እግዚአብሔር ሆይ በኢትዮጵያ ሰማይ ላይ የነበረውን ጨለማ ገፋ አሳይተኛል። ብርሃን ሲበራ አይቻለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ዘመኑ ስለገባ አመሰግናለሁ። እልልታ ይሁን በምድራችን፣ ምስጋና ይሁን። እግዚአብሔር ሆይ በረከት በምድራችን ላይ ይምጣ። ወንዞች ይባረኩ፣ ተራሮች ይባረኩ። ምድሪቱ እግዚአብሔር ፍሬዋን ትስጥ። እግዚአብሔር ሆይ በኢየሱስ በቀደመው ዘመን የነበሩ አባቶች ምድራችን ላይ እርግማንን ቃል ያውጡ ሁሉ የእርግማናቸው ቃል ከምድራችን የተነሳ ይሁን። ኢትዮጵያ ትባረክ፣ ከፍ ትበል በነገር ሁሉ። ወደ ቀደመው ክብሯ በኢየሱስም በብዙ እጥፍ እንደገና ትነሳ ትመለስ። አባ በጌታ በኢየሱስ ስም መሪዎች በደም ይሸፈኑ፣ ነገስታት ገዢዎች በደም ይሸፈኑ፣ የጦር መሪዎች በደም ይሸፈኑ። በኢየሱስ ክርስቶስ ስምና ስልጣን በደም ሸፈንኳቸው። ቴንክ ዩ ፋዘር። ተፈጸመ። አመሰግናለሁ። ቴንክ ዩ። ብሩካን ናችሁ። ሰላም ባባይ